ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ሕዝቅኤል ምዕራፍ 1። በአምስተኛውም ቀን በኬባር ወንዝ አጠገብ በአይሁድ ምርኮኞች መካከል ሳለሁ ሰማያት ተከፍተው የእግዚአብሔርን ራእይ አየሁ። ይህም በሆነ ጊዜ ንጉሥ ኢኮንያን ከተማረከ 5 ዓመት ከ5 ቀን ሆኖ ነበረ። በከላውዲያም ምድር በኬባር ወንዝ አጠገብ የእግዚአብሔር ቃል የቡዚ ልጅ ወደ ሆንኩት ወደ ካህኑ ወደ እኔ ወደ ሕዝቅኤል መጣ። የእግዚአብሔር ኃይል በእኔ ላይ ነበረ። ቀና ብዬ ስመለከት ብርቱ አውሎ ነፋስ ከሰሜን በኩል ሲመጣ አየሁ። በግዙፍ ደመና የመብረቅ ብልጭታ ይታይ ነበረ። በዙሪያውም ያለው ሰማይ ቀላ። መብረቁም በሚብረቀረቅበት ስፍራ አንዳች ነገር እንደ ነሐስ አበራ። በአውሎ ነፋስ መካከል የሰው መልክ ያላቸው 4 ሕያዋን ፍጥረቶች አየሁ። እያንዳንዱም ፍጥረት 4 ፊትና 4 ክንፍ ነበሩት። እግራቸው ቀጥ ያለ ሲሆን ውስጥ እግራቸው እንደ ኮርማ ሰኮና ነበረ። መልካቸውም እንደተወለወለ ናስ ያበራ ነበረ። ከ4ቱ ፊቶቻቸው ከ4ቱ ክንፎቻቸው ሌላ እያንዳንዳቸው በክንፎቻቸው ግርጌ 4 የሰው አይነት እጆች ነበሯቸው። እያንዳንዱ ፍጥረት 2 ክንፎች ግራና ቀኝ ተዘርግተው ጫፎቻቸው ይነካካሉ። ስለዚህም ሰውነታቸው ወዲያና ወዲህ ሳይል በህብረት ይንቀሳቀሱ ነበረ። እያንዳንዱ ፍጥረት 4 የተለያየ ፊቶች ነበሩት። ይኸውም ከፊት ለፊት የሰው መልክ የሚመስል፣ በስተቀኝ በኩል የአንበሳ መልክ፣ በስተግራ በኩል የበሬ ፊት፣ በስተኋላም የንስር መልክ የሚመስል ነበሩ። የእያንዳንዱ እንስሳ 2 ክንፎች ወደ ላይ ከፍ ብለው ከነሱ ቀጥሎ ያለውን ፍጥረት የክንፎች ጫፍ ይነኩ ነበር። የቀሩት 2 ክንፎች ግን ተጣጥፈው አካላቸውን ይሸፍኑ ነበር። እያንዳንዱ ፍጥረት በ4 አቅጣጫ ለመመልከት ይችል ስለነበረ ሁሉም በአንድነት ወዲያና ወዲህ ሳይሉ መንፈስ ወደሚሄድበት አቅጣጫ ሁሉ ይበሩ ነበረ። በሕያዋን ፍጥረቶች መካከል የሚነድ ከሰል እሳት የሚመስል ነገር ነበረ። እርሱም በፍጥረቶቹ መካከል ወዲያና ወዲህ የሚንቀሳቀስ ችቦ ይመስል ነበረ። እሳቱ ብሩህ ነበር፣ መብረቅም ከዚያ ይወጣ ነበረ። ፍጥረቶችም እንደ መብረቅ ብልጭታ ወዲያና ወዲህ ተፈናጠሩ። 4ቱ ፍጥረቶችን በመመልከት ላይ ሳለሁ 4 መንኮራኩሮች ወደ መሬት ተሽከርክረው ሲወርዱና በሕያዋን ፍጥረቶች አጠገብ ጎን ለጎን በተርታ ሲቀመጡ አየሁ። 4ቱም መንኮራኩሮች ተመሳሳይ ነበሩ። እያንዳንዱም እንደ ከበረ ዕንቁ ያንጸባርቅ ነበረ። እንዲሁም እያንዳንዱ አንዱ መንኮራኩር በሌላው መንኮራኩር ውስጥ የሚተላለፍ ይመስል ነበር። እነርሱም ከ4ቱ አቅጣጫ ወደ ፈለጉት አቅጣጫ ወደ ሌላ ሳይዞሩ ቀጥ ብለው ይሄዳሉ። የመንኮራኩሮቹም ጠርዝ ግዙፍና የሚያስፈራ ነበረ። 4ቱ መንኮራኩር ጠርዝ ዙሪያቸው በዓይን የተሞሉ ነበሩ። ፍጥረቶቹ በተንቀሳቀሱ ቁጥርም መንኮራኩሮቹ አብረዋቸው ይንቀሳቀሱ ነበር። ፍጥረቶቹ ከምድር ተነስተው ከፍ በሚሉበት ጊዜም መንኮራኩሮቹ አብረው ከፍ ይሉ ነበረ። ፍጥረቶቹ መንፈስ ወደሚሄድበት አቅጣጫ ሁሉ በሚበሩበት ጊዜ መንኮራኩሮቹም አብረው ይበሩ ነበረ። ይህም የሆነው የፍጥረት መንፈስ በመንኮራኩሮች ውስጥ ስለነበረ ነው። የፍጥረቶቹ መንፈስ በመንኮራኩሮች ውስጥም በመኖሩ ፍጥረቶቹ በሚንቀሳቀሱበት ጊዜ አብረው ይንቀሳቀሳሉ፣ ሲቆሙ አብረው ይቆማሉ። ከመሬት ወደ አየር በሚመጥቁበት ጊዜም አብረው ይመጥቃሉ። በሕያዋን ፍጥረቶች ራስ በላይ እንደ መስታወት የሚያብረቀርቅ የከበረ ድንጋይ የተሰራ ጠፈር የሚመስል ወለል ነበረ። ከወለሉም ስር እያንዳንዱ እንስሳ ከጎኑ ባለው ፍጥረት አንጻር 2 ክንፎች ዘርግቶ በቀሩትም 2 ክንፎች ሰውነቱን ሸፍኖ ቆመ። በሚበሩበትም ጊዜ ክንፎቻቸው ሲጋጩ ሰማሁ። ድምፁም የባህር ማዕበል ጩኸትና የታላቅ ሰራዊት ውካታ እንዲሁም የሁሉን ቻይ የእግዚአብሔር ድምፅ ይመስል ነበር። መብረራቸውን ባቆሙ ጊዜ ክንፎቻቸው ያጥፉ ነበር። በዚያን ጊዜ በራሳቸው በላይ ካለው ጠፈር ድምፅ ተሰማ። ከጠፈሩም በላይ ሰምፔር ተብሎ የሚጠራ ዕንቁ የተሰራ ዙፋን የሚመስል ነገር ተዘርግቶ ነበረ። ሰው የሚመስልም በዙፋኑ ላይ ተቀምጦ ነበረ።
ወገቡን ከሚመስለው ክፍል በላይ እሳት ውስጥ ገብቶ የጋለ ብረት የሚመስል ነገር፣ ከወገቡ በታችም እሳት የሚመስል ነገር አየሁ። የሚያንጸባርቅ ብርሃንም በዙሪያው ገብቶታል። በዙሪያ ያለው ነጸብራቅም በዝናብ ጊዜ በደመና ውስጥም እንደሚታየው ቀስተ ደመና ነበረ። ይህም የእግዚአብሔር ክብር መገለጥ ይመስላል። ባየሁትም ጊዜ በግንባሬ ተደፋሁ። ከዚያም የንግግር ድምፅ ሰማሁ። ወስብሐት ለእግዚአብሔር። ምዕራፍ 2ን በሚቀጥለው ይዤላችሁ ቀርባለሁ።